በቁርአን ሁለት እስልምናዎች አሉ። እኔ የትኛው ነኝ ብለው ራስዎን ይጠይቁ። ቢስሚላህ ራህማን ራሒም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የላቃችሁ ሙስሊም ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ ወይ? መቼም ሁሉም ሙስሊም ሲባል አንድ አድርጎ ነው የሚያስበው። ነገር ግን በቁርአን ውስጥ ሁለት አይነት እስልምናዎችን ያስተምረናል። የመጀመሪያውን እስልምና የምናገኘው በሱረቱል ሐጅ ቁጥር 78 ላይ ነው። እንዲህም ይነበባል፣ ወጃሂዱ ፊላሂ ሐቀ ጂሃዲህ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ሁወ ሰማኩሙል ሙስሊሚን። ትርጉሙም በአላህም ሃይማኖት ተገቢውን ትግል ታገሉ፣ እርሱ መርጧችኋል፣ በእናንተም ላይ በሃይማኖቱ ውስጥ ምንም ችግር አላደረገባችሁም፣ የአባታችሁን የኢብራሂምን ሃይማኖት ተከተሉ፣ እርሱ ከዚህ በፊት ሙስሊሞች ብሎ ሰይሟችኋል ይላል። እንግዲህ ለእኛ ኢስላም የሚለውን ስም ለመጀመሪያ ጊዜ ያወጣልን አባታችን ወይንም የተውሂድ አባታችን ነቢዩላህ ኢብራሂም ናቸው። ይህንንም ስም አላህ ተቀብሎትና አጽድቆት፣ ያው መቼም በዋሕይ ነው ወደ እሳቸውም የሚመጣው። ይህንን ሙስሊም የሚለውን ሃይማኖት የተቀበልን ሰዎች በአጠቃላይ ምን አይነት ሰዎች መሆን እንዳለብን አላህ በቁርአኑም ረሱላችንም በሐዲሳቸው አስተምረውን እናገኛለን። ይህ የመጀመሪያው የኢስላም አይነት ነው። ሁለተኛውን የኢስላም አይነት ካቀረብኩላችሁ በኋላ እንግዲህ ሁላችንም ራሳችንን የምንፈትሽ ይሆናል ማለት ነው። ሁለተኛውን የኢስላም ወይም የእስልምና አይነት የምናገኘው በሱረቱ ዩኑስ ቁጥር 90 ላይ ነው። እንዲህም ይነበባል፣ ወጃወዝና ቢበኒ እስራኤል አልባሕር ፈአትበዐሁም ፊርዐውን ወጅኑዱህ በግየን ወዐድዋ ሐታ ኢዛ አድረከሁ ልገረቅ ቃለ አመንቱ አነሁ ላ ኢላሃ ኢላ ለዚ አመነት ብሂ በኑ እስራኤል ወአነ ሚነል ሙስሊሚን። ትርጉሙም የእስራኤልን ልጆች ባህሩን አሳለፍናቸው፣ ፈርዖንና ሰራዊቱም ወሰን ለማለፍና ለመበደል ተከተሏቸው። መስጠምም ባገኘው ጊዜ አመንኩ፣ እነሆ ከዚያ የእስራኤል ልጆች በእርሱ ካመኑበት በስተቀር ሌላ አምላክ የለም፣ እኔም ከታዛዦቹ ነኝ አለ። እንግዲህ ጎበዝ፣ እዚህ ጋር አንድ ነገር እናስተውላለን። የፊርዓውን አሰላለም በሰላሙ ሰዓት አይደለም፣ በጭንቁ በተያያዘ ሰዓት ነው። ይህም አሰላለም ከልቡ ሳይሆን ከአንገት በላይ ነው። አሁን እዚህ ጋር ሁላችንም ራሳችንን እንጠይቅ። የትኛውን እስልምና ነው የያዝነው? የኢብራሂምን ከሆነ በስራችን ላይ፣ በንግዳችንም ላይ፣ በእርሻችንም ላይ፣ በሌላም ተግባር በህይወታችንም ላይ ምን አይነት ሰዎች ነን? ራሳችንን ፈትሸን ትክክለኛ አላህና መልእክተኛው ባስተማሩን መንገድ ላይ ያለን ሰዎች ከሆንን ማሻ አላህ። ይህ ጉዳይ በነገራችን ላይ ከመስገድ ከመጾም ጋር ላይገናኝ ይችላል። አንድ ሰው መቼም ያው ሁላችንም የምናውቀው እንደው በአዲስ አበባ ደረጃ አንዋር መስጂድን ሞልቶ ዞርም አሱርም መግሪብም ኢሻ ሲሰግድ የምታዩት ሙስሊሙ ነው። እንደገና ወደ መርካቶም ዞር ብሎ ደግሞ ሲያጭበረብር የሚውለው ሙስሊሙ ነው። ለዚህ ነው በእርግጥ ሶላት አመጣጧ ኢነ ሶላተ ተንሃ አኒል ፋሕሻኢ ወልሙንከር ነው። ግን አደቧን ትዕዛዟን ጠብቆ ለሰገደ ነው። ምን ያህሎቻችንን አደብና ትዕዛዟን ጠብቀን የምንሰግደው ሌላ ጥያቄ ነው። ይህንን ራሱን በቻለ በሌላ ፕሮግራም ከዚህ በፊት የለቀኩት አለ። ምን አይነት ሶላት መስገድ አለብን የሚለውን ሂደን ማየት ግድ ይለናል። እናም ምን አይነት ሰዎች ነን? ከአንገት በላይ ከሆነ እስልምናችን
ሶላት ሰግደን እንደጨረስን የመጀመሪያዎቹ አጭበርባሪዎች፣ አታላዮች፣ ቀሚዎች፣ ፎርጅድ ዕቃ አስመጪዎች፣ ዓመተ ምሕረቱ ያለቀበት ዕቃ እንደ አዲስ ሌላ ዓመተ ምሕረት መተን የምንሸጥ ሰዎች፣ ስታንዳርዱን ያልጠበቀ በብዛት መቼም በንግዱ ዙሪያ የምናገረው ሙስሊሙ ህብረተሰብ ነጋዴ ስለሆነ ነው። ከዚህም ወጣ ስንል በእርሻውም በምኑም በህይወታችንም ላይ ያለን ሰዎች ራሳችንን ጠይቅ። ከዚህ በፊት አንድ ወንድሜ የሆነ ዕቃ ልገዛ ብዬ አማከርኩት እና በዛ ጉዳይ ላይ እሱ ትንሽ እውቀቱም ስላለው እንዴት ነው ይሄንን ነገር ልገዛ ነበር ስለው ይሄንንማ እንዳትገዛው አለኝ። የሚያጅባችሁ ወላሂ ነው የምላችሁ ያን የፈለግኩትን ዕቃ የሚያስመጣው አንዱ እሱ ነው። ለምን ስለው ይሄ ትንሽ ጥራቱ የወረደ ዕቃ ነው፣ ፕላስ ደግሞ የጣሊያን ይባላል እንጂ የቻይና ዕቃ ነው፣ ከላይ ስታምፕ የምናስመታበት እኛ ነን፣ ስለዚህ እንዳትገዛልኝ። እንግዲህ ምን አይነት ስራ እየተሰራ እንደሆነ ይህ እንግዲህ ይሄ ራሴን ያጋጠመኝን ጉዳይ ነው እየነገርካቸው ያላችሁት። ከቻይና ይመጣል ጄኔሬተር ይሁን ምንም ብቻ የኤሌክትሮኒክስ ዕቃ እዚህ ኢትዮጵያ ውስጥ ከመጣ በኋላ የጣሊያን ተብሎ ይለጠፍለታል። በፈረስ ጉልበት ደረጃም ደግሞ 3 ፈረስ ጉልበት የሆነው 5-6 ፈረስ ጉልበት ተብሎ የሚለጠፍበት እና እንዲህ አይነት ነገሮች አሉ። ይሄ በኤሌክትሮኒክስ ደረጃ እኔ ያጋጠመኝን ነው የነገርኳችሁ። እና ሁላችንም እኛ ሙስሊሞች ባለንበት የሥራ ፊልድ ላይ ምን አይነት ሰዎች ነን? አሊሙስ ቢሆን ዒልም እያስተላለፈ ያለው ፈጣሪያችን አላህ እንድንመራበት ባወረደው ቁርአን ላይ መሰረት አድርጎ ነው ወይንስ ضعيفና ሶሂሁ የተቀላቀለው የሐዲስ መዛግብቶች ላይ መሰረት አድርጎ ነው? ይህንን ልላችሁ የቻልኩት አብዛኛው ጊዜ ፈትዋም ሲጠየቅ ምንም ሲጠየቅ መልሳቸውን መሰረት የሚያደርጉት ሐዲሶች ላይ ነው። እዚህ ጋር እኔ ሐዲስ አልቀበልም እያልኩ እንዳልሆነ እንድታውቁልኝ እፈልጋለሁ። በዋናነት ግን ረሱላችን የመጡት ሰላሙላሂ ዐለይሂ ቁርአንን ለማስተማር ነው። ከቁርአን ይነሳል ሰውየው፣ ከዛው ወደ ሐዲስ ይሄዳል። ሁል ጊዜ ተመልከቱ፣ ታዘቡኝ። የሆነ ኢስላማዊ ፕሮግራም እንኳን ሲዘጋጅ ቁርአንን የምናገኘው የፕሮግራሙ መክፈቻ ላይ ብቻ ነው። ከዛ በኋላ ደብዛው ይጠፋል ቁርአን። ይህንን ነገር ሁላችሁም ሳታስተውሉት አትቀሩም ብዬ ገምታለሁ። ስለዚህ ዓሊም የሆናችሁም ሰዎች አስተምህሮታችሁን በዋናነት ወደ ቁርአን እንድትመልሱ ትላለሁ። ሁሉም ባለበት ፊልድ አላህን ይፍራ እላለሁ፣ እኔን ጨምሮ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ።